open an existing company ስትሉ ያው already የተከፈተ ካምፓኒ ካለ ይከፍትላችኋል ማለት ነው create a new company ስትሉ ግን ምንድነው እንደ አዲስ ነው ካምፓኒውን ሴትአፕ የምታደርገው ማለት ነው ስለዚህ በቀላሉ አንዴ ሴትአፕ ማድረግ እንደምችል actually worksheet ስላለ ለእናንተም የሚላክላችሁ worksheet ስላለ በእነሱ worksheet መሰረት እናያለን አሁን ግን ዝም ብዬ ምንድነው አሁን የነገርኳችሁን ነገር ስቴፖቹን እዚህ ጋር እንዴት ማስገባት እንዳለባችሁ ቶሎ ብለን እናያለን ማለት ነው እዚህ create a new company የምትለዋን ክሊክ እናደርጋለን ከዛ እዚህ ጋር እንደምታዩት wizard ይመጣላችኋል wizard ማለት ምንድነው step by step next እያደረጋችሁ የምትጨርሱት ዊንዶው ነው ማለት ነው wizard እሺ so wizard ስንል a set of succeeding steps ነው ልክ እንደዚህ next እያደረጋችሁ የምታልፈው ነገር ነው ማለት ነው አንድ በጣም ልጠቁማችሁ እንፈልገው ነገር ምንድነው ራሱ ፒስትሪ ሶፍትዌሩ ዩዘር ፍሬንድሊ ነው እዚህ ጋር ብታነቡት ራሱ ይመራችኋል ማለት ነው ስለዚህ እዚህ ጋር ለምሳሌ ብናነበው this wizard will walk you through creating a new company will be asked about this ይላል company name እና address business type account meter account period fiscal year ቀደም ያልኳችሁ ማለት ነው እነዚህ ነገሮች ትጠየቃላችሁ እነሱን ያስገባችሁ ማለት ነው ማለት አሁን ልክ እንደ threshold ቀደም እንዳልኳችሁ ቀደም ፓወርፖይንቱ ላይ ያሳያችሁን ነገር ቶሎ እንድትይዙ ስለፈለኩኝ ነው እንጂ ወርክሺት አለ እሱን እንሰራለን ማለት እዚህ ኔክስት የምትለውን በተን ትነካላችሁ ይሄ ያው ፒስትሪ ፕሮዳክት የሚያስመረጣችሁ ነው እዛው እንዳለ ኔክስት ትሉታላችሁ አንዴ ይሄ ይመጣላችኋል ማለት ይሄ ዊዛርድ ሲመጣላችሁ እንድታያት የምፈልገው እዚህ ጋር ኖት የምትል ነገር አለች ምንድነው የምትለው ኖት you can edit this information after your company is created you see ኤዲት ማድረግ የምትችሉትና ማድረግ የማትችሉት ኢንፎርሜሽን አለ ማለት ነው ካምፓኒ ክሬት ታረጉ ስለዚህ ይሄ ምንድነው ኤዲተብል ነው ማለት ኤዲት ማድረግ የማይችሉ ደግሞ ኢንፎርሜሽኖች አሉ እነሱን እናያለን ማለት እሺ አሁን ላሳያችሁ ነው የፈለኩት እዚህ ጋር ካምፓኒ ኔም ለምሳሌ አክመንድ ብለን ልናስገባ እንችላለን የድርጅቱን ስም እዚህ ጋር ታስገባላችሁ አራሻ እዚህ ጋር አለ ይሄንን በስርዓቱ በኋላ በወርክሺት በደንብ እናያለን ማለት ሲቲ ስቴት እና ዚፕ ባይዜ ለምሳሌ እዚህ ጋር ስቴት የሚል ነገር አለ እቺ በተን ራሷ ምን ትባላለች ሉክአፕ በተን ትባላለች ሉክአፕ በተን ወይም ሊስት በተን ትባላለች እሷን ስትነኳት ከስሯ ልክ እንደዚህ የሚዘረዘረላችሁ ነገር አለ ማለት ነው እዚህ ጋር ስቴቶች ናቸው የሚቀመጡት AK AL AR ምናምን ሲሉ አሪዞና ኮሎራዶ ምናምን ያለ DC እዚህ ጋር እንደምታየው ማለት እኛ ይሄ ምን አገባን ልትሉ ይችላልላችሁ አሁን ምንም አያገባንም ምክንያቱም እነዚህ አሜሪካ ስቴቶች ናቸው እዚህ ጋር ማወቅ ያለባችሁ ነገር ምንድነው ፒስትሪ የአሜሪካ ሶፍትዌር ነው ለዛ ነው እዚህ ጋር አሁን ብዙ የአሜሪካ ማንጠቀማቸው አንዳንድ ኢንፎርሜሽኖች ሊኖሩ ይችላል ለምሳሌ እዚህ ጋር ስቴት ማስገባት አይጠበቅባችሁም ዚፕ እዚህ ጋር ዚፕ ኮድ ማስገባት አይጠበቅባችሁም ስለዚህ የግድ ሁሉንም መሙላት አይጠበቅባችሁም ማለት ስለዚህ ምንም ሳልሞላ ባልፍስ ካላችሁ እንደዛ ማድረጋችሁ ምክንያቱም እዚህ ጋር አያቻት እቺ ሬድ ስታር አለች ምንድነች ካላችሁ ያው እዚህ ጋር ራሱ ገልጾላችኋል እቺ ሬድ ስታር ምንድነች required field ነች required field ማለት ምንድነው you cannot pass this wizard without inputting this field ማለት ይሄንን ፊልድ ሳትሞሉ ማለፍ አትችሉም ይሄን ኢንፎርሜሽን ሳትሞሉ ማለፍ አትችሉም ስለዚህ ባዶውን ማለፍ የምትችሉት አለ ባዶውን ማለፍ የማትችሉት አለ ማለት ከማትችሉት ውስጥ ነው ይሄ ማለት ስለዚህ ሲቲ ካንትሪ የድርጅቱ ስልክ የድርጅቱ ፋክስ ካለው ዌብሳይት ኢሜል እንዲሁም ደግሞ እነዚህ ቀደም እናልኳችሁ ብዙ የአሜሪካ ኢንፎርሜሽኖች ናቸው ፌደራል ኤምፕሎየር አይዲ ስቴት ኤምፕሎየር አይዲ ስቴት አንኤምፕሎይመንት አይዲ የሚሉት ያው ከእንትን ጋር ከአሜሪካ ጋር የተገናኙ ኢንፎርሜሽኖች ናቸው ቀደም ስንል የነበረው አለ ቢዝነስ ታይፕ የድርጅቱ አይነት ምንድነው ኮርፖሬሽን ነው ፓርትነርሺፕ ነው ሶል ፕሮፕራይተርሺፕ ነው ኤልኤልሲ ነው ሊሚትድ ላያቢሊቲ ካምፓኒ ኤስ ኮርፖሬሽን ነው ሼር ኮርፖሬሽን ምን አይነት የሚለው እዚህ ጋር ይሞላል ማለት ነው አሁን እንዳልኳችሁ ሃይላይቱ ነው ያየን የምናልፈው
ከዛ ቀጥዬ ያልኳችሁ ነገር ነበረ ቀደም ትዝ ካላችሁ select a method to create your company ይላችኋል using a sample business type that closely matches your company copy settings from an existing company convert a company from another accounting program build your own chart of account consolidate የሚሏሉ ማለት ስለዚህ እነዚህን አጠራ አድርጌ በነግራችሁ ለምሳሌ sample business type የሚለው ራሱ ሂስትሪ በሳምፕል ያስቀምጣችሁ ቢዝነስ ታይፖች አሉ ከነሱ ውስጥ ልትመርጡ ትችላላችሁ ማለት ኮፒ ሴቲንግስ ፍሮም አናዘር ካምፓኒ ሲል ደግሞ ምንድነው ሌሎች ፎርም የሆኑ ካምፓኒዎች አሉ አሁን ለምሳሌ አምና የተጠቀምንበት ካምፓኒ ነው ይችላል አሁን የሱን ቻርት አካውንት ኮፒ ልናደርገው እንችላለን ማለት ሌላው ኮንቨርት ካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም ነው ከሌላ አካውንቲንግ ፕሮግራም ለምሳሌ ከኩዊክ ቡክ ኮንቨርት አድርጋችሁ ልታምጡ ትችላላችሁ ቢልድ ዩር ኦን ቻርት አካውንት የሚለው ደግሞ ራሳችሁ ሀብላችሁ ቻርት አካውንቱ የምትገነቡበት መንገድ ነው ማለትም እያንዳንዱን አካውንት በራሳችሁ አስገብታችሁ ማለት ነው ኮንሶሊዴት የሚለው ደግሞ ምንድነው ሁለት ካምፓኒዎች ሶስት ካምፓኒዎች አንድ ላይ መርጅ አድርጋችሁ ቻርት አካውንታቸውን ልትጠቀሙ ትችላላችሁ ማለት ብዙውን ጊዜ የምንጠቀመው ግን ወይ ሳምፕል ነው ወይ ደግሞ ቢልድ ዩር ኦን ቻርት አካውንት ሳምፕል የምንጠቀመው ለምንድነው እንደ አዲስ ቻርት አካውንቱ ማስገባት ካልፈለግን ሳምፕል ብላችሁ ለምሳሌ ኔክስት ብላችሁ ብታዩት እዚህ ጋር ሳምፕሎች አሉ አያችኋል ኮንስትራክሽን ካምፓኒ ዲስትሪቢዩተር ካምፓኒ ሴሌክት ቢዝነስ ታይፕ ብላችሁ እዚህ ጋር ማለት ስለዚህ የፈለጋችሁትን ቢዝነስ ታይፕ እዚህ ጋር ስትመርጡ ከሱ ጋር የሚመሳሰለው ወይም ደግሞ የሚጠጋጋውን ቻርት አካውንት እዚህ ጋር ያመጣላችኋል ማለት ስለዚህ ሳምፕል ውሰድልኝ ስትሉ ባይዘ ዲቴይልድ ታይፖች ደግሞ ከዚህ በታች አሉ አሁን ለምሳሌ ሪፔር ሾፕ ቤከር ሾፕ ቢዩቲ ሳሎን ጸጉር ቤቶች ምናምን ሊሆን ይችላል ቤከሪ ሾፕ ዳቦ ቤቶች ሊሆን ይችላሉ ወይም ደግሞ ኬክ ቤቶች ሊሆን ይችላሉ ሴሚተሪ ብዙ በዲቴል እዚህ ጋር ልታዩ ትችላላችሁ ኤጁኬሽናል ኢንስቲትዩሽን ስለዚህ የእናንተ ድርጅት ምንድነው ወደ እናንተ ድርጅት የሚጠጋው ቻርት አካውንት ቀጥታ ከሳምፕል ወስዳችሁ ልትጠቀሙ ትችላላችሁ እዚህ ጋር ከምታያቸው ሳምፕሎች አንዱን ወስዳችሁ ልትጠቀሙ ትችላላችሁ እዚህ ጋር እንደምታዩት ብዙ ናቸው እሺ ለምሳሌ እናንተ ሂሳብ ምዘጉት ለሆቴል ሊሆን ይችላል ለሆቴል ከሆነ ከሆቴል ጋር የሚገናኙ እዚህ ጋር እንደምታዩት ሞቴል ወይ ሞቴል ወደ ሆቴል የሚጠጋጉ አካውንቶችን እዚህ ጋር ይዞ ያመጣላችሁ ስለዚህ ሳምፕል ተጠቀማችሁ ወደ ኋላ ባክ ብለን መለስና ሌላው ከሚመሳሰሉ ካምፓኒዎች ካሉ ኮፒ ልታረጉ ይችላልላችሁ ኮፒ ሴቲንግስ ፍሮም አን ኤግዚስቲንግ ካምፓኒ ወይም ደግሞ አምና ለምሳሌ ሂሳብ የዘጋችሁ ለድርጅት ካለ የሱን በዚህ አመት ምዘጉለት ከሆነ እንደ አዲስ ቻርት ኦፍ አካውንቱ ማስገባት አይጠበቅባችሁ ማለት ቀደም እንዳልኳችሁ ቻርት ኦፍ አካውንት ምንድነው ሊስት ኦፍ አካውንትስ ኦፍ ዘ ካምፓኒ እዚህ እሱንም እንደ ሴትአፕ እናደርጋለን የሚለውንም እናያለን እንቀጥላለን ማለት ስለዚህ ብዙውን ጊዜ የምንጠቀመው እቺን እንዲሁም ደግሞ ቢልድ እንደ አዲስ ቢልድ ማድረግ ስንፈልግ ነው ስለዚህ አንዱ መርጠን ኔክስት እንበል ያው ይሄ ለማሳየት ያህል ስለሆነ ዲፋይን አካውንት ሴግመንትስ ይላል አካውንት ማስኪንግ የሚባል ነገር አለ ሂስትሪ ላይ ማለት አካውንት ማስኪንግ ማለት ምንድነው ለተለያዩ ሴግመንቶች ዲቴል ኢንፎርሜሽን የምታስቀምጡበት ሜተድ ሴግመንት የምንላቸው ምንድነው ከድርጅት ውስጥ ያሉ ለምሳሌ ዲፓርትመንቶች ሊሆን ይችላሉ ሎኬሽኖች ሊሆን ይችላሉ other types of business ሊሆን ይችላሉ ቢዝነስ ኢንፎርሜሽን ሊሆን ይችላል እሱ ነው ማለት ስለዚህ አካውንት ማስኪንግ የሚጠቀም ከሆነ አሁን ለምሳሌ አንድ ድርጅት 10 ብራንች ካለውና ለ10ም ብራንች የተለያየ አካውንት ኮድ መጠቀም የሚፈልግ ከሆነ እዚህ ጋር yes I would like to use account masking ብሎ እዚህ ጋር ሴግመንት ዲስክሪፕሽን አስገብቶ መጠቀም ይችላል ወይም ደግሞ ለእያንዳንዱ ዲፓርትመንት ለየብቻው አካውንት ከፍቶለት አካውንት ስላቸው እዚህ ጋር ቻርት አካውንት ማለት እሱን ከፍቶለት መጠቀም ከፈለገ ልክ እንደዛው ማድረግ ይችላል የተለያየ ብራንች የተለያየ ሎኬሽን እንደዛ ሴግመንት ከፋፍሎ
እዚህ ጋር መጠቀም ይችላል እሱ ግን ያው ትንሽ ኮምፕሌክስ ስለሆነ ብዙዎቹ አይጠቀሙበትም አካውንት ማስኪንግ ወይም አካውንት ሴግመንቲንግ ማለት ስለዚህ most of the time we pass this as saying no ብላችሁ ነው ብዙ ጊዜ የምታልፉ next ስንል choose an accounting method ይላል ይሄ ድርጅቱ accrual base የሚጠቀም ከሆነ accrual basis cash base የሚጠቀም ከሆነ cash base ይመረጣል ከዛ next ይባላል ማለት ከዚህ ጋር ኖት የምትለው እንድታነብልኝ ይፈልጋል this cannot be changed after your company is created you see ይሄ መለውጥ አይችልም ቅድም ያልኳችሁ ነገር አለ አንዳንድ መረጃዎች አንዳንድ ኢንፎርሜሽኖች ኤዲተብል ናቸው አንዳንዶቹ ደግሞ አይደለም ይሄን ኤዲተብል አይደለም ስለዚህ ወይ accrual ወይ cash የሚለውን ተጠንቅቃችሁ ማስገባት አለባችሁ ማለት ያው most company choose this ይላቸዋል ያያችሁት ባይዘው እዚህ ጋር ብታነቡት ሁሉንም ነገር ዲፋይን ያደርግላችኋል አካውንቲንግ ሜተድ ምንድነው accrual basis ምንድነው cash base ምንድነው ያነበባችሁ ለፍስ ይሄንን ከመረጥን በኋላ አሁንኛ ከፈለግን cash base ከፈለግን accrual base ልናረግ እንችላለን ከዛ next ላላችሁ ፖስቲንግ ሜተድም እቺንም ቅድም አይተናታል ጆርናላይዝ ከተደረገ በኋላ ትራንዛክሽኑ ፖስትድ ይሆናል እንዴት ፖስት እናድርገው የሚለው የዚህ ባች ይባላል ግሩፕ ነው ስለዚህ በግሩፕ ሴቭ እንዲደረግና በኋላ ፖስት የምታደርጉ ከሆነ ባች ትጠቀማላችሁ ወዲያው ፖስት እንዲያደርግላችሁ ከፈለጋችሁ ግን ሪል ታይም ትጠቀማላችሁ ማለት እዚህ ጋር you can change the posting method ይላችኋል ኤዲተብል ነው ማለት እዚህ ጋር ማንበብ ትችላላችሁ ፖስቲንግ ምንድነው ሪል ታይም ምን አይነት ነው ባች ምንድነው የሚለውን ማንበብ ትችላላችሁ ኔክስት እንበል አካውንቲንግ ፔሪድ ስትራክቸር ቅድም ያልኳችሁ ነገር ነች አመቱን በስንት መከፋፈል ትችላላችሁ 12 መንዝሊ አካውንቲንግ ፔሪድ ነው ወይስ ደግሞ አካውንት ፔሪድ that not match the calendar months አሁን አመቱን በ12 ወር ከፋፍልልኝ የምትሉ ከሆነ ለሪፖርቲንግ ፐርፐስ እቺን ልትነካው ትችላላችሁ ማለት ካልሆነ ግን እቺን ነክታችሁ ማድረግ ትችላላችሁ ማስተካከል ትችላላችሁ ለምሳሌ ላሳያችሁ ሰሚ አኑዋሊ ነው ኳርተርሊ ነው መንዝሊ ነው የሚለው እዚህ ጋር መስተካከል አለበት ማለት ነው አሁን አኑዋሊ ሲባል በአመት አንዴ ሲሆን ነው ሰሚ አኑዋሊ ሲባል በአመት ሁለቴ ቅድም እንዳልነው ስለዚህ እሱን እዚህ ጋር መታችሁ ማስተካከል ትችላላችሁ 12 ካረጋችሁት ምንድነው መንዝሊ እዚህ ጋር እንደምታዩት አመቱን በ12 ከፋፍልላችኋል ማለት እዚህ ጋር መታችሁ ደግሞ አሁን ለምሳሌ ቺን አንድ ብትነኳት አኑዋሊ ነው ማለት አመቱን በአንድ ይጨርስላችኋል ማለት ምንድነው ጃንዋሪ ጀምሮ ዲሴምበር የሚያልቅ አያችኋል መጀመሪያው ፔሪድም እዚህ ጋር ልትመጡ ትችላላችሁ what is the start date of your fiscal year የሚለው ላይ ማለት መቼ ነው የሚጀምረው ስታርት ዴታችሁ መቼ ነው አሁን እንዳልኳችሁ በእኛ ሀገር ሐምሌ 1 እንደምንለው ማለት ግን እዚህ ጋር ማየት ያለባችሁ this cannot be changed after you come እዚህ ኤዲተብል አይደለም ማለት እስቲ ባክ እንበልና 12 መንዝሊ አካውንቲንግ ፔሪድ ልትመርጡ ትችላላችሁ ማለት ምንድነው አመቱን በ12 ወር እንዲከፍልላችሁ ማለት አመቱን በ12 ወር እንዲከፍልላችሁ ከፈለጋችሁ እዚህ ጋር መጣችሁ 12 መንዝሊ አካውንቲንግ ፔሪድ ማለት ትችላላችሁ ማለት ከዚህ በኋላ የመጨረሻው የምጠይቃችሁ choose the first period of your fiscal year መጀመሪያ የበጀት አመታችሁ መጀመሪያ ምንድነው ስለዚህ ቅድም እንዳልኳችሁ አሁን ለፈረንጆች ሲሆን ጃንዋሪ 1 ለኛ ሲሆን ደግሞ ሐምሌ 1 ጃንዋሪ ለምሳሌ እዚህ ጋር ወሩን ትመርጣላችሁ እዚህ ጋር ደግሞ አመቱን ትመርጣላችሁ ማለት እዚህ ጋር ማየት ያለባችሁ ምንድነው አይቀየርም non editable information ነው ማለት this cannot be changed after your company is created ስለዚህ እሱን ለምሳሌ እኛ the first period of our fiscal period እዚህ ጋር መጣችሁ ወደ ታች ወደ ላይ ያረጋችሁ የመጀመሪያውን ፔሪድ ልትመርጡ ትችላላችሁ አሁን ለምሳሌ 2018 ከሆነ 2018 ትችላላችሁ ማለት ከዛ ኔክስት ብላችሁ እዚህ ጋር የመጨረሻውን ኮንፊርሜሽን ይሰጣችኋል you are ready to create your company after you click finish your company data file will be created እዚህ ጋር መጣችሁ ልክ ፊኒሽ ስትሉት ምን ያደርግላችኋል ቀጥታ ሎድ ያደርጋችኋል